ዛሬም ከከለከለችኝ የማይሆን ውሳኔ ነው የምወስነው። የኔ ፍቅር ባል ከፈለገ ሚስት ከፈለገች ባል አይከልክል እኮ ይላል መጽሐፋችን። ሰሞኑን ጥሩ ስሜት ላይ አይደለም። ሙዴ ሲመጣ ነው የሚሆነው። መች ነው የሚመጣው? ማን? ሙድሽ ነዋ። ወንድ ልጅ እኮ ነኝ ነው ወይስ ሌላ ቦታ ልሂድ? መብትህ ነው። ኦኬ ወዴት ነው? ያጣሁትን ፍለጋ። አንተ ቤኪ እዚህ አካባቢ እንዳለ ቆመዋል። ነይ እስኪ ቆንጆ። ምን የምርህን ነው? ጉድህን ደውለው ነገሩኝ። ምን አስቸኮላቸው? እኔ ራሴ ጉዴን ላሳይሽ አይደል እንዴ? ከዚህ ቀጥሎ የምትመለከቱት የምር እዚህ ህይወት ውስጥ ያለች ሴት ጋር ተቀጣጥረን ላገኛት መጥቼ ነው። ካሜራማን ካሜራውን ትሰጠኛለህ። እሷ ስለማትታይ እኔ እዚህ ጋር ብቻ አደርገዋለሁ። ሐሳቡ እና ለምን ይሄን ቪዲዮ እንደሰራሁት መጨረሻ ላይ ነግራችኋለሁ። እስከ መጨረሻው ተከታተሉት። ነይ ግቢ። ለፕራይቬሲዋ ስንል ድምጿን በተወሰነ መልኩ ቀይረነዋል። እንዳልሽ እንዴት ነሽ? ባርኮቴ አለኝ መስገን ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። በቀጠሯችን ሰዓት ተገናኘን። አዎ እየጠበቅኩ ነበር። አለን ያው እንግዲህ አንቺ እዚህ ህይወት ውስጥ ነው ያለሽው። እንግዲህ አዎ አሁን እኔ እንደ አንድ ከስተመር ነው የሚባለው ምንድን ነው የምትለው? ደንበኛ። እሺ አዳር ፈልጊ። አዳር ስንት ነው ብልሽ ስንት ብር ነው የምትጠይቂው? 3000 ብር ለአንድ አዳር ማለት ነው። አሁን እኔ 3000 ብሩን ሰጥቼሽ ወደ ቤት ግቢ ብልሽ ሳትሰሪ ወደ ቤት ግቢ ብልሽ ትሄጃለሽ? ሳትሰሪ የቀለብ ነው። የምርሽን ነው? የምሬን በደስታ ደስ እያለ ነው የምገባው። ያው እንደነገርኩህ እንደጻፍኩልህ እንዳወራሁ በዚህ ስራ ካለ ያው በዚህ ስራ ለመተዳደር እና ይሄን ያህል መውጣት ከፈልግሽ አሁን ለምሳሌ 3000 ብር ሰጥቼሽ ግቢ ይልሻለሁ ስለዚህ ኦፍ ኮርስ እገባለሁ አልሽኝ። ይሄን ያህል ከፈለግሽው ነገር ይሆን መውጣት ከፈለግሽ ለምን አትወጪ? ምን መሰለህ እንደነገርኩህ ስራውን ፈልጌው አይደለም የምሰራው፣ ያው ታስገድዶኝ ነው የምሰራው። ልጆች አሉኝ፣ ባለትዳር ነበርኩኝ። እሺ ልጆች አባት ጥሎኝ ጠፍቷል፣ አይረዳኝም። እና ልጆቼን ብቻዬን ነው የማሳድገው ማስተዳድረው። እናቴ ታማሚ ናት። እና በዚህ ኑሮ ላይ የወር ደመወዝ ጠብቆ መስራት በጣም ከባድ ነው። ስለዚህ በቀን ያገኘሁትን 3000 2000 4000 እንደዚህ እያስኩ እየገባሁ ነው ኑሮዬን የምኖረው። እና በቃ ፈልጌው አይደለም ለመኖር ስል ነው የምሰራው። እሺ ስለዚህ ደስ እያለኝ እገባለሁ። ብሬን ካገኘሁ ምን እንትን እላለሁ ብለህ ነው። እሺ ይሄ ፈጣሪ የተላከ ደብዳቤ ይላል። ይሄን ያዡና ቤትሽ ስትገቢ አንብቢው። ብር የለም እሱ ትራንስፈር ነው ማድረግልሽ። ሌላ እስከዚህ ህይወት አሁን በወጣ በሰራ የምትይው ነገር አለሽ? አዎ በሚገባ በሬጋ ቺፕስ ማሽን ቢኖረኝ ቺፕስ መሸጥ እችላለሁ። ምን ያህል ብር ነው ቺፕስ? 13000 ብር። 13000 ብር። እሺ እሱን እኛ ከበር ማድረግ እንችላለን፣ ችግር የለውም። ግን አሁን አንዳንድ ሰው ምን ያስባል መሰልሽ? ለምሳሌ እኔም በግሌ 13000 ብር የምር ከሆነ ያን ነገር ገዝታ መስራት ይፈልገችው እስካሁን 13000 ብር አታነው ወይ አይነት ነገር ይመጣል። ለምሳሌ ሆነ አንቺን ብሩን ልገዛልሽ ይችላል፣ ግን እንዴት የመስራት ፍላጎቱ ካለሽ 13000 ብሩን አተሽ ነው እስካሁን? እኔስ ለመናገር ካለ ብሩን አጥቼ አይደለም እንደነገርኩ ነው። ግን የማገኘው ቤት አስተዳደርበታለሁ ብያለሁ። ልጆች አሉ። በዛ ላይ አሁን የነገርኩ በቀን 3000 ብር በቀን እንደዚህ ብር በዚህ ብር ምናምን እምልህ ላይኖር ይችላል፣ ሰው ላይኖር ይችላል። በዛ ላይ ደግሞ የሰከረ ሰው ይኖራል። ብዙ ኪሳራ አለ። መጠጥ እየጠጣ አንዱ ደንበኛ መጥቶ ሂሳብ አስከፍሎክ ይሄዳል። የማይሆን ቦታ ላይ ጥሎክ ይሄዳል። ገንዘብን ሳይሰጥክ ይሄዳል። በዛ ላይ ደግሞ አንዳንድ ጊዜም ደግሞ ምንም ነገር ላይኖር 2-3 ቀን ደግሞ ላይኖር ይችላል። እና በዛ ምክንያት ሁሌ ይሰራል ማለት አይደለም፣ ሁሌ ይኖራል ማለት አይደለም። ህመም አለ። በቃ ይሄ ነው። እና እውነት ለመናገር ከሆነ ቢገዛልኝ ማሽኑ የመስራት አቅሙ አለኝ፣ ሙያው አለኝ። ከዚህ በፊት ምን ነበር የምትሰሪው? ወደዚህ ህይወት ከመግባትሽ በፊት ምግብ ቤት ውስጥ ተቀጥሬ እሰራ ነበር። ኦኬ።
እነዚህ ፋስት ፉዶችን ጁስ ምናምን እሱን ሸጥ ነበር። ተቀጥሬ ይሰራ ነበር። ግን ያው ተቀጥሮ መስራት በጣም ከባድ ነው። የወር ደሞዝ ስራውና ደሞዝ አይገናኝም። በዛ ላይ ቤት ስታስተዳድር ልጆች አሉ። መታከሚያ እንኳን እንደሌለን ነው የምነግርህ። ከእጅ ወዳፍ ይሄ ነፍስ ለማቆየት ያህል ኑሮ ነው የምኖረው እና ከባድ ነው። ሁሉም ኃላፊነት ያለው እኔ ላይ ነው። ራሴን መስዋዕት አድርጌ ነው እንግዲህ እየኖርኩኝ ያለሁት። ይሄ ግን ቢሆን ባገኘሁት ነገር ላይ ችፕስም እየሸጥኩኝ ትምህርት ቤት በር ላይ እያስኩኝ ይዤ እሄዳለሁ። ሰፈሬት አካባቢ ናችሁ? ቶታል አካባቢ 3 ቁጥር ማዞራችሁ። እሺ አሁን እኔ ቃል የምገባልሽ ምንድን ነው ምናልባት አሁን የምንገዛልሽን ዕቃ ሰየው ከተጠቀምሽበት ትርፋማ የምትሆኚው አንቺ ነሽ። ከዚህ ህይወት ከመውጣት ጋር ቴክስት የሚያደርግሽልኝ አለ ገዳም ቆይተሽ ንስሐ ገብተሽ ምናምን እንደመጣሽ ከዚህ ህይወትም ጨርሶ መውጣት እንደምትፈልጊም ነግረሽናል። እኛም ደግሞ እንዳጋጣሚ ሆኖ ከፈጣሪ የተላከ ደብዳቤ የሚል እንዳንቺ አይነት ህይወት ውስጥ ያሉ ሰዎችን እንዲወጡ የማገዝ አይነት አዲስ ኮንቴንት ጀምረናል። ግጥጥሞሽ ደግሞ በጣም ነው የገረመው። አንቺ ከዚህ ህይወት ለመውጣት ፈልገሽ ይሄን ስራ የምትሰሪ ከሆነ ነገ ከነገ ወዲያ መተን እናይሻለን። ያው ፊትሽ ምናምን አይቀረጽም፣ መተን እናያለን። የምር ግን ሂደቱን ለውጡን እያየን አሪፍ ነገር ከሆነ ያችን ነገር ወደ ቁርስ ቤት አሳድገናት እዛው ያለሽበት አካባቢ ላይ ቁርስ ቤት ምናምን እንድትከፍቺ የማድረጉ ነገር ይኖራል። አንዳንድ ስፖንሰር የሚያደርጉ ካምፓኒዎችም ካሉ እነሱን የምናዋራልሻለን። አንቺ ብቻ ከዚህ አስከፊ ህይወት ለአንዴና ለመጨረሻ ጊዜ ለመውጣት ቃል ግቢልን። በጣም አስከፊ በጣም አስቀያሚ ህይወት ነው። ስለምናገር ሁሉም ሰው ፈልጎትና ወዶ አይደለም የሚገባበት። እንደማሉ ብዙ ሴት እህቶቼ አሉ ይኖራሉ፣ በጣም አሉ ወዶ አይደለም። በቃ ካላቸው ስታያቸው ደስተኛ ሊመስሉ ይችላሉ፣ ግን እዛ ጋር የደበቁት ትልቅ ሚስጥር አለ። በቃ ቤተሰብ አለ፣ ልጅ አለ፣ ኃላፊነት አለ እና ያ ነገር ከባድ ሆኖ ነው እዚህ ጋር ራሳችንን መስዋዕት አድርገን እየወጣን እንትን የምንለውና ስራው ለነፍስም ለስጋም በቃ በጣም ቀፋፊ ሆነ አስቀያሚ ነገር ነው። ለምናገር በጣም ያስጠላል። ከዚህ ህይወት ከገላገለኝ መቼም የምሸውደው ራሴን ነው። ይሄንን እድል ድጋሚ እንደማላገኘው ፈጣሪም ይሄንን እድል እንደማይሰጠኝ ይሄ እድል ብቻ አይደለም እህቴ። አንቺ አሁን በጥቂት የታመነ በብዙ ይሾማል ይባል የለ። አንቺ ብቻ እችን ነገር ጥሩ አድርገሽ ያዣት እንጂ ከዛ በኋላ እንዳልኩሽ እስከ ምግብ ቤትም ልናሳድገው እንችላለን። አንቺ ብቻ ለኔ ብለሽ ለራስሽ ብለሽ ከዚህ ህይወት ለመውጣት ሞክሪ። ሌላውን ፈጣሪ ይጨምርበት። እሺ በጣም አመሰግናለሁ። ቃል እገባለሁ። እሺ አመሰግናለሁ። አላሳፈረህም። እናመሰግናለን። ስለዚህ ነገውኑ እቃውን እንገዛዋለን ማለት ነው። እሺ የምርህን ነው? አዎ ድህነት ክፉ ነው፣ የማያሰራው ነገር የለም። እዚህ ህይወት ውስጥ ያሉ አብዛኞቹ ሴቶች ራሳቸውን ለቤተሰብ መስዋዕት ያደረጉ ናቸው። ዛሬ ይህንን ኮንቴንት የጀመርነው ሁላችንም ከምንፈርድባቸው ይልቅ አንዳንዴ ለአዳር የሚጠይቁትን ገንዘብ ተስፋ ከሚሰጡ ጽሁፎች ጋር አድርገን ዛሬ አትስሩ፣ ይህንን ቅዱስ ቃል ብቻ እያነበባችሁ ደሩ ብለን የጠየቁትን ገንዘብ ብንሰጣቸው ማን ያውቃል ፈጣሪ በዚህ ጽሁፍ ላይ አድሮ ከ10 ሴት አንድ ሴት ያስወጣ ይሆናል። ከዚህ በፊት አንድ ቅዱስ መነኩሴ ይህን ነገር ሲያደርጉት እንደነበር ተምሬያለሁ። እዚህ ህይወት ውስጥ ያላችሁ እህቶች አይዟችሁ፣ የሆነ ቀን በፈጣሪ እርዳታ ከዚህ ህይወት ውስጥ ትወጣላችሁ። እናንተ ብቻ ትንሽ ለመውጣት ሞክሩ እንጂ ራሳችሁን ደብቃችሁም ታሪካችሁን ልታካፍሉን ከወደዳችሁ በውስጥ መስመር አዋሩ። በእናንተኛ ደብዳቤውን አንብቡት። ልጄ ሆይ በዓለም ፊት ስምሽ ቢጠፋና ማንም ባይፈልግሽ እንኳን በእኔ መዳፍ ላይ ስምሽ በክብር ተቀርጿል። ሰዎች ለፍላጎታቸው ሊጠቀሙብሽ ሲመጡ እኔ ግን ነፍስሽን ላሳርፍና ቁስልሽን ልጠግን እጠብቅሻለሁ። የሰራሽ ኃጢአት እኔ ካለኝ ፍቅር በላይ ፈጽሞ ሊበልጥ አይችልም። አንቺን ለማዳን ስል የከፈልኩት ዋጋ የትላንት ውድቀትሽን ሁሉ ደምስሶታል። አንቺ የውርደት ውጤት አይደለሽም። በክብርና በውበት የፈጠርኩሽ በምህረቴም የጠበቅኩሽ ውድ ልጄ ነሽ። ከወደቅሽበት እንድትነሽ እጄን ዘርግቼልሻለሁ። ካለፈው ህይወትሽ ይልቅ ወደፊት የምሰጥሽ ሰላም ይበልጣል። ፍቅሬ እንደ ባህር የማይደርቅ ይቅርታዬም እንደ ንጋት ብርሃን የማይቋረጥ ነውና ተስፋ አትቁረጪ። ያለሽበትን ጨለማ ትተሽ ወደ እቅፌ ነይ። እኔ መቼም አልተውሽም፣ ለዘለዓለም እወድሻለሁ። ይህ በዚህ ህይወት ውስጥ ላሉ ሴቶች ከፈጣሪ የተላከ ውድ ደብዳቤ ነው።